ማን ማን ለሐምዱ እንዴት ይደፍራል ንቀት አንኸራት ሐምዱ ወድልጎት ነው ኧረ እዚህ እንኳን ተፋፍረት ነው ማን አትስብ እንዳለ ተከባብሩት ተፋፍሮ ካላከበረው ክብር ካልሰጠው መክሲ ሞሚና በደንጋቸው ክብር ነው አዎ በዛ ያሰብ ይፋጭሰው ዋና እንችምራ አخر ዋና ብር አዎ ቶፊክ ዛሳዚ ፋጨው ቢኮሺ ምን አخر ያትከስባብሩት ዋናት አላሁ አክበር ቅረር ቀሽ ተገፋር ሂሳብ አንከራ አማራ ማይናው በድፈት እዲያ ዋና ወፋሰ ካይጎዳ ተባንከራ ዲያ ወኔ ፋይሰ ቡቋ ይሰፈር እኮ አጋ ተምራخሩ ሂሳብ ታውዴ ቆይት መቶ ብር ቅረር ቆነ ወጨታ ቅረር ማክሳት ይወጭ በ3 ሰዓት ይወጭ በ3 ሰዓት ይወጭ ቅረር 3 ሰዓት ይወጭ አድበሳ 10 ሰዓት አጋ አልበሳ ምራር እንከፈለፋችሁ ምራር ቆይት መቶ ወይ ሸረተማኑ አረባ ቆይት መቶ ብር ሸረተማኑ ያዋጣል ቶፊክ በዚህ ሰዓት ይሰራልህ በዚህ ሂሳብ አይደለ እኔ ማለት ነው ስንት ይስከፈል 2 ሰዓት ድረስ እስከ 2 ሰዓት ከ1 ሰዓት 2 ሰዓት ድረስ 200 ብር በቃ ተስማማለህ ሳር በሳን ማጨድ ነው እንጂ ሳር ማለት ከሳር ከማጨድ ዱርዬ የሆነ ዛፍ ላይ ወጥቶ መቅረት ይሻላል አጋዝ እና ይኸውልህ እንደዛ የሚባል ነገር የለም ሰርተህ ብላ አረ ሰርተህ ብላ በቃ ያም የጉልበት ይከፈልሃል አንተ ከሌላው ከህብረተሰቡ ውጪ የሆነ ነገር በአካባቢው በጣም ይሄ ጎጂ ነው አረ በለው ጎጂ ነው በቃ በጣም ጎጂ ባል ነው እኔ አሁን ስከፍልህ አንተ ህብረተሰቡ በሚከፈለው በርግጥ አጨዳ ላይ ጎበዝ ነህ በዛ አልስማማም አጨዳ ላይ በርግጥ ጎበዝ ነህ ግን እንደ ለማድ አይደለም አዎ አሁን ያጨድከውን በእንትኑ ባቀማመጡ በምኑ ይታያል ምን ይባላል ስለዚህ ባጨድከው በሰራው ስራ ልክ ይከፈልሃል እንጂ እኛ ዝም ብለን ገንዘብ ሰርተን ነው ያመጣነው እንጂ ወድቆ አይደለም በቃ ያዋጭ ስራ አይደለም ከዛሬ ጀምሮ ምንም አይነት ነገር በዚህ ዙሪያ አንስማማ አይ ተስማማለህ ወደ ነው ድረስ ምንም ማድረግ አንችልም ወደ ነው የምትስማማው ባላችሁ ነገር እንስማማ ወደ ነው የምትስማማው መጀመሪያ ስትመጣ አጨዳ እንደሆነ ተነግሮሃል አጨድ ውጣ አይነት እኔ ከባድ ስራ ነው ቢያራ ምርባህ ያጨዳ ስራ እንደምታው ሰር የሆ አግበው ንበል ነው ያጨዳ ስራ እንደምታው ነው ይሄ በጣም ከባድ ስራ ነው ክፉ ስራ ማለት ይሄ ከቂጥቂጥ መሄድ ማለት ቀልድ ነው እንዴ አይ በቃ እንደዚህ በጣም ከባድ ስራ ነው ልትማረር አይገባም አባቴ ይሄ በዳደ መሄድ በለው ሰርተህ ነው የምትበላው እንጂ የሚከፈልህ ሳይሰራ የሚከፈለው የለም ለወደፊትም ለአባቶቻችን ማሽን ነው የምናስገባው እንጂ በዚህ በማጭድ ቁጭ ብሎ በማጨድ ምንም አይነት ነገር አያስማማም ወደፊቱ ለአባቶች ምንድነው መሰለህ የሚያስፈልጋቸው ነገር ማሽን እናስገባለን ለወደፊቱ በማሽን ነው አቤት የኮሰረ ደግሞ ኤክስፖርት ይደረጋል ይሄ ወሳኝ ነው ሌላው ሰምተዋል አይደል የሰውየው ነገር እንሰትና የግብርና ምርቶች አብዛኛው ያለበት አይሆንም መዳበሪያ የሚባል ነገር በጣም ለገበሬ ጎጂ ነው እና መዳበሪያው በጣም ከጊዜ በኋላ ነገራቶች ሁላ የታቸው ያፋጣቸው እንደሚበላሽ በሰዓቱ ካልተነሱ ግን በመዳበሪያ ዘመናዊነት ነገር ሳይሆን ባህላዊነት ነገር ከሆነ በበት ከሆነ ዘላለም ነው ስለዚህ አሁን ለሚገርም ነገር ነው አሁን አንተ ከተማ ትኖር ነበር ወደዚህ ገፋፍቶ የመጣህበት ምክንያት ምንድነው ያው ለባል ነው ባል ስለሆነ በአመት አንዴ ነው እና ቤተሰብ ማስተስትና ከቤተሰብ ተገናኝተ ከአባትና ጋር ለማውራት ለመጫወት ባል ብለ ለማሳለፍ ነው እንጂ እንደዚህ በጣም ከባድ ስራ በመጣበት እግረ መንገድ እንግዲህ ለባል ለአባቴ ልርዳ ብለህ ነው አሁን እዚህ ጋር የመጣው ለአባቴ አው አጨዳላ ጥቤ እንግዲህ ማጭድ ይዤ ወደ ጓሮ ገባው እንጂ አሁን አባቶች ይሄን አይተ አንተ ይሄን ሰርተስታው ለአባቶች ይሄ በምንም ታምራ አደግ በጣም ከባድ ነው ልክ ነው
ልክ ነው በቃ አባት ምርቃት ያሳድግ በዚሁ ቀጥል በየአመቱ እንግዲህ እንዳትቀር ሁሌ ነው